ከባለፈው በቀጠለው መደመርን በስፋት እናነሳለን። መደመርን መጽሐፉ ከመደመር መጽሐፍ እስከ መደመር መንግስት ያለውን ከማንሳታችን በፊት መደመር ምንድነው የሚለው ነገር እናያለን። መደመር ማለት ምንድነው? የመደመር እሳቤ ምንድነው? እንዴትስ ተወለደ የሚለው ነገር በስፋት እናነሳለን። መደመርን ምንድነው የሚለው ነገር በ12 እይታዎች ወይም በ12 ንዑስ ርዕሶችን በከፈለ መልኩ በትንታኔ እናየዋለን። ትርጉሙን ብቻ ወይም አጠቃላይ በዓለም ደረጃ ትላልቅ እሳቤዎች አሉ። የመደመር እሳቤ ምንድነው የሚለው እናያለን እና አንደኛ የመደመር እሳቤ ሰውነት ነው። አጠቃላይ መደመር መጽሐፉ ሲታይ ሰውነት ላይ የቆመ ወይም ሰው ነው። ምን ማለት ነው ሰው ማለት ስናይ ሰው ከሰው ፍላጎቶች የመነጨ ነው። ከሰው ፍላጎቶች የመነጨ ነው። ምን ማለት ነው? ሰው 3 አይነት ፍላጎቶች አሉት። አንደኛ የስጋዊ ፍላጎት አለው። ሁለተኛ ስማዊ ፍላጎት አለው። ሶስተኛ ነፃነትና እኩልነት ፍላጎቶች አሉት። እነዚህ 3ቱ የሰዎች ፍላጎት የማሰናሰል የማደማመር ዘይቤ ነው፣ ስርዓት ነው ማለት ነው። ሚዛኑ እነዚህ 3ቱ በሰዎች መካከል ሚዛን እንዲጠብቅ የማድረግ ስርዓት ነው። ምን ማለት ነው? ስጋዊ ፍላጎት ማለት ምን ማለት ነው? የነፃነት ፍላጎት ማለትና እንዲሁም ስማዊ ፍላጎት ማለት ምን ማለት ነው? በመጽሐፉ በትንታኔ ተቀምጠዋል። ወደፊት መጽሐፉ ላይ በትንታኔ መጽሐፉን ከገጻን ጀምረን 4 መጽሐፍቶችን ስንተነትን እዛ ላይ በደንብ እናቀርበዋለን። ሌላው መደመር ሰውነት ነው የምንልበት ምክንያት ነፃ ምርጫ ላይ የሚያርፍ ነው። ነፃ ምርጫ ማለት የሰው ልጅ ካሉት ፍጥረታት በሙሉ ነፃ ምርጫ የተሰጠው ፍጡር ነው። ስለዚህ መደመር ሰዎችን በነፃ ምርጫ የመደመር በፈለጉት ከፈለጉ ጥሩ ከፈለጉ ክፉ የመሆን መብት የተሰጣቸው ነው። መደመር ሰውነት ነው ስንል የሶስተኛው ምክንያት የሰዎች ተደማሪ ፍላጎት አላቸው። ሰው በራሱ የቆመ አይደለም። ሰው በራሱ የቆመ አይደለም። ሰው በራሱ አንድ ሰው ሌላ ሰው ሊያሟላለት የሚችል ፍላጎት አለ። ሌላ ሰው ሊያሟላለት የሚገባ ፍላጎት አለ። እነዚህን ሰዎች ደግሞ አሁንም ሰዎች የሆነ ግሩፖች የራሳቸው ገና በብቻይነት ጉድለት ውስጥ የሚንከራተቱ ናቸው። ስለዚህ እነዚህን የብቻይነት ጉድለቶች አንድ ሰው ሌላ ሰው የሚያሟላለት ጉዳይ የብቻይነት ጉድለት እንለዋለን። እነዚህ የብቻይነት ጉድለቶችን ሰዎች ተደማምረው አንድ ላይ ሆነው የብቻይነት ጉድለታቸው እያከሰሙ ወደ ሙሉእነት የሚያደርጉት ጉዞ መደመር እንለዋለን። መደመር ከብቻይነት ጉድለት ወጥተን ወደ ሙሉእነት የምናደርገው የፍላጎቶች መሰላሰል፣ የፍላጎቶች መተሳሰር መደመር እንለዋለን። በጊዜ ሂደት የሚሳካ ነው። ስለዚህ መደመር ማለት ሌላ ሰው ነው ስንል ሰው በራሱ የመደመር ውጤት ነው። ሰው የብዙ ሲስተሞች፣ የብዙ ሴሎች፣ የብዙ ቴሾዎች፣ የብዙ ኦርጋኖች ሲስተሞች ድምር ውጤት ነው። እነዚህን አካላት ተደማምረው ነው ሰው የሚባል አካል የፈጠሩት ማለት ነው። ሰዎችም ደግሞ ተደማምረው ነው ትልቅ ግዙፍ ፍላጎታቸው በዓለም ላይ ዩኒቨርስ ውስጥ ትልቅ ፍላጎታቸው ማሳካት የሚችሉት ሰዎች ተደማምረው አንድ ላይ ሳይሆኑ የአንዱን ፍላጎት ሳያሳካ ሙሉእነትን አይመጣም ማለት ነው። ስለዚህ መደመር ሰብአዊነት ነው። መነሻውም መድረሻውም ሰው ላይ ያርፋል። መደመር ማለት መነሻውም ሰው ነው፣ መድረሻውም ሰው ነው። ምን